ኢየሱስም ወደ ጌንሳሬጥ ሄደ። የሄደው መቃብር ቦታ ነው። ለምን? የጌንሳሬጥን ከተማ ያዘው ኃይለኛው በጌንሳሬጥ። አንተ ማን ነህ አለው። ሌጊዮን ተቀምጦ ጌንሳሬጥ በተሰብክ እድገት አታመጣ። የተከራየውን ቢሮን ያፈረሰበት ኃይለኛውን ስታስር ቤቱን ትበዘብዛለህ። ስለዚህ እስካ መሰለል እኮ አለብህ። በዙሪያዬ እንዳላደግ ያለ ተብታቢ ጅን ያለ ደጋሚ ኮከብ ቆጣሪ ያለ እንዴ ዙሪያዬ በዘሪ ውስጥ ማን ነው ብለህ ትንሽ እኮ መሰለል ነው። አየህ፣ ገዢውን ያመለክታል። ከሚሳኤልህን ወደ ገዢው ታዞራለህ። ብራዘር ሰንሰሉን ትበጥሰዋለህ ማለት ከመቅጽበት በላይ እየጨመረ ነው ገድልህ የሚመጣው። አንዳንድ ጉዳይ እንዳናድግ የሚያደርጉት የዚህ ዓለም ገዢዎች ናቸው። ትዝ ይላችኋል፣ ኢየሱስ ወደ ምኩራብ ገባ። አንዲት ጎባጣ ሴት ነበረች። የምኩራቡ አለቃ አላወቀም። እቺ ጎባጣ፣ እቺ እንቅልፋም ነው የሚለው። እጁን ጭኖ ከፈወሳት በኋላ ለ18 ዓመት የድካም መንፈስን ያጎበጣት። የአብርሃም ልጅ እኮ ነች። ቀና ብላ መሄድ ትችል ነበር። ችግሯን አላወቁላትም። ስፓይናል ኮርድ ነው የእንቅልፍ መንፈስ ምናምን ይሏታል። ኪኒን እያወጡ ያናቃቋታል። ችግሩ በሽታ ቢኖርም የዚች ግን የድካም መንፈስ ነው። ምኩራብ አለቃ ላስተምርህ፣ ሐዋርያቱ ላስተምርህ በኢየሱስ ስም የድካም መንፈስ ይላት ቀጣለች። የዘላለም አምላክ አንዳንዱ ጉዳይ አጋንንታይ ተቻለው። አየህ፣ ስለዚህ ጳውሎስ ያያል። የዋዛ ሰው አይምሰል። ያያል፣ ያገኘዋል። የብርሃን መልአክ መስሎ ቢመጣም አሸውደው። ዘርበል መንፈሱን አለው። ገረዷን ገቢ ያረገና መንፈሱን ዘረረው በካራቲ። ፊልጵስዩስ ተነቃቃች። ስለዚህ ነው የጳውሎስ የእድገቱ ምንጭ